ሰላም እንዴት ናችሁ? ይህ ከአካዳሚክ ሜንተር የሚተላለፍላችሁ ትምህርታዊ ነክ ቪዲዮ ነው። በዛሬ ቪዲዮ የማሳያችሁ key parameters which are calculated during cohort study. The first one is incidence or risk. ይሄኛው እንግዲህ the probability of getting new outcome or disease which occurred in group over a period of time. እንግዲህ እዚህ ፒክቸር ላይ እንደምታዩት ካልኩሌሽን እንግዲህ incidence or risk is equals to number of new cases during follow-up divided for total population at risk at baseline. አንድ ኤግዛምፕል ልስጣችሁ። ለምሳሌ 200 ሰዎችን ፎሎ አፕ ለማድረግ ብትፈልጉ 100 ሰዎችን በኤክስፖዝድ ወይም በስሞከር ግሩፕ መደባችሁት፣ 100 ሰዎችን ደግሞ በናን ኤክስፖዝድ ወይም ናን ስሞከር ግሩፕ መደባችሁት። ዜን ፎሎ አፕ አደረጋችሁት ወይም ትራክ አደረጋችሁት። ትራክ ካረጋችሁ በኋላ ወይም ፎሎ አፕ ካረጋችሁ በኋላ ከስሞከር ግሩፕ 50 ሰው ላንግ ካንሰር አሳይቷል። ከናን ስሞከር ግሩፕ ደግሞ 25 ሰው እንግዲህ ላንግ ካንሰር አሳይቷል። በዚህ ሴናሪዮ መሰረት ኢንሲደንስ ወይም ሪስኩን እንዴት ነው ካልኩሌት የምናደርገው የሚለውን እንግዲህ ሳሳያችሁ እዚህ ከላይ እዩት። ሪስክ ኢን ኤክስፖዝድ is equals to 50 divided by 100 which is equals to 0.50 or 50% ወይ 50% ማለት ነው። ሪስክ ኢን non exposed is equals to 25 divided by 100 which is equals to 0.25 or 25% ማለት ነው። እዚህ ጋር አንድ ወሳኝ ነገር ልንገራችሁ። በካልኩሌሽኑ ላይ እንዳያችሁት ከታች ዲኖሚኔተር ላይ ያለችው ቶታል ነምበር ኦፍ ፖፑሌሽን አት ሪስክ አት ቤዝ ላይ የምትለው ምንድን ነው? ምን ለማለት ተፈልጎ ነው? ይሄ እንግዲህ እነኚህ ፖፑሌሽኖች they are free from any outcome or disease የሚለው ለመናገር ነው። እንግዲህ በዛሬ ቪዲዮ ላይ ኮሆርት ስቴዲ እንግዲህ ስናጠና ካልኩሌት የምናደርጋቸውን ወሳኝ ከሆኑት የመጀመሪያውን ኢንሲደንሱን እንግዲህ ተናግሬያለሁ። በሌላ ቪዲዮ ደግሞ የቀሩትን እነግራችኋለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ በተጨማሪ አካውንት ፎሎ ማድረግ ቤተሰብ ይሁኑ።